በፍርሃት የሚገዛው ዓለም ውስጥ አንድ ሰው ከሰውነቱ በላይ ለመሆን ይመርጣል። ይህ ዓለም የሚያውቀው ክሬቨን አዳኙ ብሎ ነው። ሰርጌይ በአስፈሪና በጨካኝ የሩሲያ ወንጀል ቤተሰብ ውስጥ ይወለዳል። አባቱ ኒኮላይ ክራቪኖቭ ኃይልን በፍርሃት የሚገዛ ሰው ነው። ለእሱ ድካም ኃጢአት ነው፣ የሚቀመጡት ጠንካሮች ብቻ ናቸው ይላል። ከሕፃንነቱ ጀምሮ ሰርጌይ ፍቅር አይደለም የተማረው፣ ጭካኔ ነው። ነገር ግን አንድ ቀን በአፍሪካ ላይ በተደረገው የአደን ጉዞ ሕይወቱ በፍጥነት ይቀየራል። አንበሳ ጥቃት በኋላ ሕይወቱ በሞት ጫፍ ላይ ደርሳል። ነገር ግን እድል እጁን ይዘረጋል። ከአንበሳ ደም ጋር የተቀላቀለ ሚስጥራዊ ሰረም ሕይወቱን ያድናል። ከዚህ በኋላ ሰርጌይ እንደ ቀድሞ አይደለም። ከፍተኛ ኃይል፣ በጣም የተሻለ ስሜት፣ ፍጥነትና የእንስሳት እውቀት ያገኛል። ይህ ክራቨን ዘ ሃንተር የተባለ የ2 ሰዓት ምርጥ አክሽን ትሬለር ፊልም ይዤላችሁ ቀርቤያለሁ። ወደ ፊልሙ። ታሪካችን የሚጀምረው በበረዶ በተሸፈነው የሩሲያ ምድር እስረኞችን የሚያጓጉዝ መኪና ውስጥ ነው። እስረኞች ቁጥር 864 ሰርጌይ ክራቪኖቭ ከመኪናው ወርዶ ቆሞ ይታያል። ጋርዱ ብቻህን ትተን የምንሄድ መስሎሃል? እዚህ ውጭ 1 ሰዓት እንኳን አትቆይም፣ ተኩላዎች በሕይወት እያሉ ይበሉሃል ይለዋል። ሰርጌይም በቀዝቃዛው ድምፅ ተኩላዎቹን አትመኑ ይላል። ሰርጌይ ወደ ራሺያ ፕሪዝን ኮሎኒ 6ኛ ክፍል ይገባል። በክፍሉ ውስጥ ያለው ሌላ እስረኛ እዚህ ሁሉም ሰው እድሜ ልክ ነው፣ የቀድሞ ሰው 1 ወር ብቻ ነው የቆየው ሲል ያፌዝበታል። ሰርጌይ ግን አይኑን ሳይረግብ እዚህ የምቆየው ለ3 ቀናት ብቻ ነው ይለዋል። በ3ኛው ቀን ሰርጌይ በግቢ ውስጥ ክብደት ቤንች ፕረስ ሲያነሳ 2 ግዙፍ እስረኞች ሊያስፈራሩት ይመጣሉ። ክብደቱን ወደ ታች ሲጫኑት ሰርጌይ በአስገራሚ ጉልበት ሁለቱንም ወደ ላይ አንስቶ እጃቸውን በብረት ይሰባብረዋል። ወዲያውኑ የኪሮቭ የወንጀለኞች ቡድን መሪ ወደ ሆነው ሴሚዮን ቾርኒ ቢሮ ይወሰዳል። ሴሚዮን ማንን ነው የምታድነው ይለዋል። ሰርጌይ በወሉ ላይ የተነጠፈውን የነብር ቆዳ እየዳበሰ እንዳንተ ያሉትን። እዚህ ላይ ሰርጌይ ራሱን ክራቨን ዘ አዳኝ ብሎ ያስተዋውቃል። በቅጽበት ጥበቃዎቹን በጭካኔ በመግደልና ግንቦችን እንደ እንስሳ በመዝለል ከእስር ቤት ያወጣል። ታሪካችን ሲቀየር ወደ ኋላ ይመልሰናል። ወጣቱ ሰርጌይና ግማሽ ወንድሙ ዲሜትሪ ከአባታቸው ኒኮላይ ክራቪኖቭ ጋር ጋና ውስጥ አደን ላይ ናቸው። ኒኮላይ ጨካኝና ጥንካሬ ብቻ ነው ዋጋ ያለው ብሎ የሚያምን ሰው ነው። ኒኮላይ ልጆቼ፣ እኛ አዳኞች ነን፣ ዓለም የምታውቃቸው ታላላቅ አዳኞች። ሰርጌይ አንተ ብርቱ ነህ፣ ዲሜትሪ ግን እንደ እናቱ ደካማ ነው። አንድ ግዙፍ አንበሳ ይገጥማቸዋል። ኒኮላይ ለሰርጌይ ጠመንጃውን ሰጥቶት ተኩስ ይለዋል። ነገር ግን ሰርጌይ የአንበሳውን አይን አይቶ ይራራለታል። አንበሳው ሰርጌይን አጥቅቶ ክፉኛ ያቆስለዋል። ኒኮላይ ልጁን ከማዳን ይልቅ ደካማ ነህ፣ ለጠላት በር ከፈትክ ብሎ ጥሎት ይሄዳል። ሰርጌይ ሊሞት ሲል የአንበሳው ደም ከቁስሉ ጋር ይደባለቃል። በዚህ ጊዜ ካሊፕሶ የተባለች ወጣት ታገኘዋለች። በሴረም መድኃኒት ታክመዋለች። ሰርጌይ ሲነቃ የሰው ልጅ ያልሆነ ጉልበት፣ የእንስሳ ስሜትና ፍጥነት ይኖረዋል። ታሪካችን ከ16 ዓመት በኋላ ይመለሳል። ሰርጌይ አሁን ወንጀለኞችን እንደ አውሬ እያደነ የሚገድል ሰው ሆኗል። ለዲሜትሪ የልደት ቀን ወደ ለንደን ይሄዳል። ወንድማማቾቹ ሲገናኙ የነበራቸው ዲያሎግ ውጥረት ያለበት ነው። ዲሜትሪ አባታችን
አንተን እንደሞትክ ነው የሚቆጥረው፣ አንተ ግን እንደሱ ገዳይ ሆነሃል ይለዋል። ሰርጌ እሱ ክፉ ነገርን ወደ ዓለም ያመጣል፣ እኔ ደግሞ አስወጣዋለሁ፣ እኔና እሱ አንድ አይደለንም ይለዋል። ብዙም ሳይቆይ ዲሜትሪ በታጣቂዎች ይታገታል። ሰርጌ ወንድሙን ለማዳንና የአባቱን የጥፋት ግዛት ለማፍረስ ጉዞን ይጀምራል። ፊልሙ በመጀመሪያዎቹ 20 ደቂቃዎች ውስጥ ሰርጌ እንዴት ከአባትየው ጭካኔ አምልጦ ወደ አደገኛ አዳኝነት እንደተቀየረ ያሳየናል። የፊልሙ መካከለኛ ክፍል ሰርጌ የአባቱን ወንጀለኞች ግዛት ሲያፈርስና ከታዋቂዋ ካሊፕሶ ጋር ያለውን ግንኙነት ሲያጠናክር ያሳየናል። አባቱ ኒኮላይ ግን ልጁን ለማቆም ማንኛውንም ዋጋ ለመክፈል ይነሳል። ታሪካችን ሲቀየር ኒኮላይ የሰርጌን ፍቅረኛ ካሊፕሶን በማገት ሰርጌን ወደ ድሮ የአደን መሬታቸው ይጠራዋል። ሰርጌ እዚያ ሲደርስ አባቱ ብቻውን አልነበረም። የኒኮላይ ቀኝ እጅ የሆነውና በሰውነቱ ላይ የኮንክሪት ያህል ጠንካራ ቆዳ ያለው አሌክሲ ቴስቪች ወይም ሪኖ ይጠብቀው ነበረ። ኒኮላይ አንተ ሁልጊዜም የምትራራ ደካማ ነበርክ፣ ዛሬ ግን ወደ አውሬ ትሆናለህ አሊያም ትሞታለህ ይለዋል። ሰርጌ እኔ አንተ የፈጠርከው ጭራቅ አይደለሁም፣ እኔ ተፈጥሮ የላከችኝ ፍርድ ነኝ። በሰርጌና በአሌክስ ሪኖ መካከል አስገራሚ ፍልሚያ ይደረጋል። አሌክስ ወደ ግዙፍ አውሬነት ሪኖ ማንሃይመርድ እየተለወጠ ሰርጌን ክፉኛ ያቆስለዋል። ነገር ግን ሰርጌ የእንስሳት ስሜት ተጠቅሞ በአካባቢው ያሉት በጩኸት በመጥራት አሌክሲን እንዲያጠቁት ያደርገዋል። በመጨረሻ ሰርጌ ከአባቱ ጋር ፊት ለፊት ይገናኛል። ኒኮላይ አሁንም ልጁን ለማንከዋሰስ ይሞክራል። ኒኮላይ ያኔ አንበሳው ሲያጠቃ የተውኩ እንድትሞት ፈልጌ ሳይሆን እንድትወለድ ፈልጌ ነው፣ የአንበሳው ደም የሰጠ ጉልበት የኔ ስጦታ ነው ይለዋል። ሰርጌ በቁጣ ያ ስጦታ ሳይሆን እርግማን ነበረ፣ እናቴን የገደልከው አንተነ፣ ዛሬ አደንህ ያበቃል፣ ገለኸኝ አዳኝ መሆንን አረጋግጥ እያለ ይሳለቃል። ሰርጌ ግን በአንድ ወቅት አባቱ እንዳደረገበት ሳይሆን በጭካኔና በቆራጥነት ኒኮላይን ይገለዋል። ይህ ቅጽበት ሰርጌ ሙሉ በሙሉ ወደ ክራቨን አዳኝ የተቀየረበት ትልቅ ለውጥ ነው። ፊልሙ የሚጠናቀቀው ሰርጌ ወይም ክራቨን የአባቱን ዙፋንና ሀብት ወርሶ ነገር ግን እንደ ወንጀለኞች ሳይሆን ተፈጥሮንና እንስሳትን የሚነኩ ሰዎችን እንደ አውሬ እያደነ እንደሚቀጣ ማሳየት ነው። የመጨረሻው ትዕይንት ፖስት ክሬዲት ሴንስ በጫካ ውስጥ ሆኖ የድሮውን የአንበሳ ቆዳውን ለብሶ ይታያል። ታሪካችን እዚህ ላይ ያበቃል። ቻናላችንን ሰብስክራይብ፣ ቪዲዮ ላይክ ማድረግ እንዳይረሳ።